ልጁን ተውት። ምን ያርጋችሁ ከዚህ በላይ ህይወቴን ልኑር ነው ያለው አይደል እንዴ? ህይወቴን ልኑር ባለበት ምን ያርጋችሁ? ልጁ ደርሷል። እናንተ ህይወት እያንዳንዳችሁ አሁን ዙሪያው ላይ እንትን የምትሉ የናንተ ህይወት ከማጥናት ውጪ የናንተ ነገር ከማስተካከል ውጪ ምን ያደረገው ነገር አለ? የአብርሽ እህት ቡዜ የሰራችውን ቪዲዮ አይታችኋል። እንግዲህ ተውት፣ ይኑርበት፣ አብርሽ ይኑርበት፣ ተውት፣ ህይወቱን አትበጥብጡት። ምን አረጋችሁ? ቆይ ምንድነው እናንተ ህይወት ላይ እየገባው እያለች ደንፍታ መታለች። ቁጥት ብላ ማለት ነው። በደንብ ነው ተውኔቱን የተላበሰችው። ገጸ ባህሪውን በደንብ ተላብሳ ነው የመጣችው። ግን ሚስጥሩን ልንገራችሁ። እንግዲህ ኤፍሬም ሄርሜላ ምን አይነት ጥላቻ እንደነበረው ምን አይነት ሰው እንደሆነ ታውቃላችሁ አይደል? ትላንት ሩታና አብርሽ ይጋባሉ እንደገና ዲልሎ ይዳራሉ ብሎ የሰራው ቪዲዮ አለ። ወዲያው ደግሞ በቅዝፈት ቤታቸው ሄዶ ቤታቸው ደግሞ ይቅርታ ሲጠይቃት አየን። ቡዜ ደግሞ ባለፈው ከሩታ ጋር ታርቃለች። ባለፈው ከሩታ ጋር ታርቃ ዛሬ እሱ ያኛው ወንድሟ ኤፍሬም ማንን ይዞ መጣ? ታረቀ። በአብርሽ አድርጎ ሄዶ ባክሽ ይቅር በይኝ ብሎ ታረቀ ማለት ነው። ታረቃት። እሷን ማንን ነው? ሄርሜላን። እሷ ደግሞ አብርሽን ተውት እያለ መጣ። ይህ ሁሉ ሴራ ነው። ይግባችሁ። ይህ ሁሉ ሴራ ነው። ሴራው ጥሩ እየሄደ ነው ያለው። አብርሽና ሩታን ባንድ ላይ ለማድረግ ወንድምየውም እህቲቱም እየሰሩ ነው። የሩታ ቤተሰቦች እንዳለ እየሰሩ ነው። ተነጋግረው እየሰሩ ነው። እኔ ማዝነው ለሄርሜላ ነው። የኔ ክፍታፍ አፏን ከፍታ አብርሽዬ ስትል አታፍርም። ትቶሻል፣ በቃ ትቶሻል። አሁን እኮ ሰርጉ እየተደገሰ እኮ ነው። የአብርሽ ሰርግ እኮ ነጋሽዬ እኮ ፉድ እያሉ ነው፣ እየደገሱት እኮ ነው። አንቺ ግን የኔ ባል ይሆናል ብለሽ ፍግግ ትያለሽ። እንደ ክክራ ከሰል ታውቃላችሁ? የክክራ ከሰል ፍግግ ትያለሽ። እኔም ማዝነው ላንቺ ነው። ምናልባት ሳይጎዱሽ አብርሽን ብቻ ከወሰዱት ጥሩ ነው፣ ምንም ችግር የለውም። ቀድመን እየነገርነሽ ነው። አይገባሽም ግን ብዙአየሁ የምትባይ ልጅ ግን ይህን ያህል አስመሳይ ነሽ ብዬ አላስብም ነበር። እውነቴን ነው። እዚህ በፊት በቃ ስትወግኝ የነበርሽው አብርሽን ስትደግፊ ምናምን ስትይ ነበርሽው። አሁን የደገሽ መስለሽ ግን ተጠምዘሽ ነው የመጣሽው። ሴራሽን ገብቶናል። በሴራ ነው። ለአብርሽ አዝነሽ አይደለም። እኔ እኮ ሩታ የምትባል ምን አይነት ከባድ ሰው ናት! በእናታችሁ እንዳለ ቤተሰቡን እኮ አሸነፈችው። እንዳለ ቤተሰቡን ነጋሽዬ የለ የጋሽዬ የነ አብርሽ እናት የለ አጎት አክስት እንዳለ አረገደ እኮ ዝም ብሎ እሺ ነው ያሰኘችው። ምን አይነት ፓወር ነው ያላት ሩታ የምትባል ልጅ! ምን አይነት ፓወር ነው የሰጣት እንዴ! ከቁንጅናዋ በላይ ምን አይነት ጥበብ፣ ምን አይነት ፓወር ነው የሰጣት! ምን አይነት የሰው መውደድ ነው የሰጣት! ብቻ ይሄ ሴራ አሁንም እንደቀጠለ ነው። ሰላም ውድ የኤፍሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይሄ ክፍል 4 ነው። ዛሬ 5 ቪዲዮ ሰራለሁ ብዬ ነበር። አንዱ ሴራ ቀድሞ ስለወጣ ነው የቡዜ ቪዲዮ። ቡዜን እንዳያችኋት የተቆረቆረች መስላ በቃ ጎፈሬዋን ነቅሳ ታውት ይኖርበት ታውት ስትል የነበረችው ውሸት ነው። እውነት እንዳይመስላችሁ ቤተሰብ፣ እውነት መስሏችሁ እንዳትሸወዱ። ይሄን ልነግራችሁ ነው የመጣሁት። ይኸውን በቃ ይሄ 4ኛ ቪዲዮ ነው። እኔ 5ቱ ቪዲዮ 20 ሺህ ቪው እንዲገባና 1,000 የሚሆን ሰብስክራይብ ለማግኘት ነው ቻሌንጅ ሞክሬ ነበር። እኔ እሱ አይደለም የሚያሳስበኝ። አሁን ሰብስክራይብ ብታረጉ አርጉ፣ መጣቅማችሁ ለእናንተ ነው። ካላረጋችሁ ግን ዙሮ በዚህ ቪዲዮ 500 ሰብስክራይብ ፈልጋለሁ። ተውት፣ ሌላውን 1000ን ተውትና 500 ግን ፈልጋለሁ። ወንድማችሁ አይደለሁ፣ አርጉ እንጂ እና ማለት ነው። ውድ የኤፍሾው ቤተሰቦች ሴራው እያሴሩ ነው። በደንብ አድርገው ቡዜንም አትመኑ፣ ኤፍሬምንም አትመኑ። በተለይ የሄርሜላ ደጋፊዎች አሁን ሄርሜላን ማዳን ያለባችሁ አሁን ነው። ሄርሜላ ምንም አልገባትም። አብርሽም ቀፎ ነው፣ ምንም አልገባውም። ግን ያው ጨርሰዋል። በነገራችን ላይ አብርሽም ጨርሷል፣ ውስጥ ለውስጥ እየጨረሰ ነው። ግን እህታችን እንድትጎዳ አንፈልግም ቤተሰብ። ለማንኛውም መልካም ጊዜ ይሁንላችሁ። ሌላ ሴራ ካለ ፈላልጌ ደግሞ ሴራውን አምጥቼ ፈትፍቻ አጎርሳችኋለሁ። ይህን ቪዲዮ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባባይ